የዩኒቨርሲቲና የኮሌጅ ተማሪዎች ከዚህ በኋላ ከቤተሰቦች ገንዘብ አልቀበልም እንድትሉ የሚያደርጋችሁን አንድ ስራ ላሳያችሁ። ከእናንተ ምንም አይነት ኢንቨስትመንት አይፈልግም። በቀን ውስጥ ቢያንስ $7 መስራት ትችላላችሁ። እናንተ በጥበት የምትሉ ከሆነ ደግሞ ከዛም በላይ ታገኙበታላችሁ ማለት ነው። በዚህ ቪዲዮ በቅደም ተከተል ያንኑ ነገር አሳያችኋለሁ። ትንሽ ቪዲዮ ረዘም ስለሚል እናንተ ላይክ እና ሼር ማድረግ ጀምሩት። ወደ ቪዲዮ ነው። ሚፓስ ይባላል። ከፕሌይ ስቶርም ከአፕ ስቶር ላይ ዳውንሎድ አድርጉት። ሚፓስ አፕዴት ከሆነ በኋላ አንዳንድ ነገሮች ከመጀመሪያው ትንሽ የተለየ አሰራር አለውና ማድረግ ያለባችሁን እነግራችኋለሁ ማለት ነው። ምንድነው ማድረግ የምትችሉት? ወይ ከፈለጋችሁ እንደዚህ እንደምታዩት ሚፓስ ወይ ደግሞ ሜታ አርዝ ፓስ ብላችሁ ዳውንሎድ አድርጋችሁ መክፈት ትችላላችሁ። ከፈለጋችሁ ደግሞ አሁን ለምሳሌ እኔ ወደ ቴሌግራም ሄድና ቴሌግራም ገብቼ ምናምን ሊንኩን እልክላችኋለሁ። በሊንኩ ገብታችሁ መስራት ትችላላችሁ ማለት ነው። ኦኬ እንደምሳሌ እዚህ ጋር አለ። በሌላ አካውንት ነው ማሳያችሁ። መጀመሪያ በሊንኩን ትገባላችሁ። እዚህ ጋር ሊንኩ አለ ማለት ነው። እዚህ ጋር ሊንኩን ተጭናችሁ መግባት ማለት ነው። ከዛ በኋላ ምንድነው የምታደርጉት? እዚህ ጋር በሊንኩን ከገባችሁ በኋላ የመጀመሪያ ኢሜይላችሁን ታስገባላችሁ ማለት ነው። የመጀመሪያ ምን ታስገባላችሁ? ኢሜይላችሁ ማለት ነው። ለምሳሌ እኔ አሁን ኢሜይልን ላስገባ ኮድ እስኪ። ከዛ በኋላ እንደዚህ ትሉታላችሁ። ኮዱ ከማግኘታችሁ በፊት እንደዚህ ጠይቃችኋል። ያው ማች ማድረግ ብቻ ነው ማለት ነው። ኮዱ ወደ ኢሜይላችሁ ይላካል። እኔ አሁን ኮዱን እያስገባው ነው። አሁን ኮዱ እንደዚህ ያስገባለሁ። ከዛ በኋላ ፓስወርድ እዚህ ጋር ፓስወርድ አስገቡ ይላችኋል። ከዛ በኋላ እዚህ ጋር ምን ይላችኋል? ሪፈራል ኮድ ይላችኋል። ኦልሬዲ ሪፈራል ኮድ ራሱ ስለሚያስገባ እንደዚህ እቺን አይ ሃቭ ሪድ ኤንድ አግሪ ምናምን የምትለዋን ክሊክ ታደርጋላችሁ፣ ትፈቅዱለታላችሁ። ከዛ በኋላ እዚህ ጋር ሬጂስተር ናው ትሉታላችሁ። እሺ ሬጂስተር ናው። ከዛ ሬጂስተር ካላችሁ በኋላ ምንድነው የምታደርጉት? ኢንስታል ሚፓስ ፎር አንድሮይድ ትሉታላችሁ ማለት ነው። ኦኬ ኢንስታል ሚፓስ ፎር አንድሮይድ ትሉትና ከዛ በኋላ ኢንስታል ትሉታላችሁ እዚህ ጋር። ከዛ በኋላ እዚህ ጋር ሚፓስ እዚህ ካንስል ትሉታላችሁ። ኦልሬዲ እኔ ዳውንሎድ አድርጌው ስለነበረ ቀድሜ ብዙም አያስቸግርም። እንደዚህ ያደርጋለሁ። ከዛ ጌት ስታርትድ የሚለውን እንደዚህ እንደምታዩት ጌት ስታርትድ ከታች አለ። ጌት ስታርትድ ትሉታላችሁ። ከዛ በኋላ ቅድም ያስገባችሁት ኢሜል እዚህ ጋር ኢሜላችሁን ታስቀምጣላችሁ ማለት ነው። ከዛ እንደዚህ ኢሜላችሁ ካስገባችሁ በኋላ ኔክስት ትሉታላችሁ። ከዛ ፓስወርዳችሁን ታስገባላችሁ ማለት ነው። ከዛ በኋላ ሎግኢን ትሉታላችሁ ማለት ነው። ከዛ ሎግኢን ካላችሁ በኋላ እችን እንደዚህ ከታች ይዛችሁ እንደዚህ እንደምታዩት እዚች ስክሮን ወደዚህ ማች ማድረግ ነው። እዚች ጋር ቦክሷ ጋር ከዛ እንደዚህ ማች ታደርጉታላችሁ። ከዛ በኋላ እንደዚህ ሎግኢን ይላችኋል ማለት ነው። ከዛ ሎግኢን ካደረጋችሁ ምንድነው የምትሉት? አዲስ ከሆናችሁ ከዚህ በፊት ያላደረጋችሁ ከሆነ አይ ዶንት ሃቭ ሚ አይዲ ዋሌት ትሉታላችሁ። አዲስ ካልሆናችሁ ግን አይ ኦልሬዲ ሃቭ ሚ አይዲ ዋሌት ትሉታላችሁ። ያ ማለት ሪከቨሪ ፍሬዝ አድርጋችሁ ነው የምትከፍቱት። አዲስ ከሆናችሁ ዝሮ ዝሮ የመጀመሪያው አይ ዶንት ሃቭ ኤሚ አይዲ ዋሌት ትሉታላችሁ ማለት ነው። ከዛ በኋላ እዚህ ጋር የማትረሱት ፓስወርድን ታስቀምጣላችሁ ማለት ነው። ደግማችሁ መጻፍ ነው። የማትረሱት ታስቀምጡ። ከዛ ኮምፕሊት በሉት። ከዛ በኋላ ባክአፕ ሜኖሞኒክ ፍሬዝ ነው ይላል አይደለ? ባክአፕ ትሉታላችሁ። እንዳትረሱት። ይሄ እዚህ ጋር ሰዎች ብዙ ጊዜ ይሸወዳሉ። በኋላ ምናምን አትበለው፣ አሁን ባክአፕ አድርጉት። ከዛ እዚህ ጋር አይ ሃቭ አንደርስታንድ ምናምን ትላላችሁ። እችን ክሊክ አድርጋችሁ ከፈቀደባችሁ በኋላ አይ አንደርስታንድ ትሉታላችሁ ማለት ነው። ከዛ አይ አንደርስታንድ ብላችሁ ከዛ እችን ክሊክ ታደርጋላችሁ። እዚህ ጋር ግን ኮፒ ታርጉና ቴሌግራማችሁ ሄዳችሁ መክፈት ትችላላችሁ፣ ማስቀመጥ ትችላላችሁ። ለምሳሌ እኔ ቴሌግራም እዚህ ጋር ላስቀምጠው እችላለሁ። ምክንያቱም ይህንን የከፈትኩት ኦልሬዲ ለንትን ስለሆነ ጀስት ለሙከራ ስለሆነ ችግር የለውም። ከዛ ባክአፕ ለዋለሁ እዚህ ጋር። ከዛ ባክአፕ ካረኩ በኋላ ወርድ 6 ላይ ያለው ወርድ ምንድነው ይላችኋል። እዚህ ጋር ስትቆጥሩት 1 2 3 4 5 6 ሎካል ይላል አይደለ? ስለዚህ ሎካል ሂዳችሁ እዚህ ጋር ሎካል ትነካላችሁ። 11 ላይ ያለው ምንድነው
9 10 11 ፎስተር የሚለው ነው። እዚህ ፎስተር የሚለውን መንካት ማለት ነው። ፎስተር ኢንሹር ከዛ ያው የቀረው ሽፍት ናት። ከዛ ኮንፊርም ትሉታላችሁ እዚህ ጋር ማለት ነው። ከዛ በኋላ ኮንፊርም ካላችሁ በኋላ ምንድነው እዚህ ጋር ለዋሌታችሁ የሚሆን ስም ስጡ እያላችሁ ነው። እኔ ለምሳሌ እንደዚህ ይለዋለሁ ዝም ብዬ እንደዚህ ያልኩት። ከዛ እዚህ ጋር ያው ፓስወርዳችሁ አለ አድሬሳችሁ እዚህ ጋር አለ። ከዛ ስታርት ዩዚንግ ሚ ፓስ ትሉታላችሁ። ከዛ ስታርት ካረጋችሁ በኋላ እዚህ ጋር የሆነ ኤክስ በሉት ችግር የለውም። እዚህ ጋርም ክሌም ማድረግ ከፈለጋችሁ ኦልሬዲ ክሌም ማለት ትችላላችሁ ከፈለጋችሁ። አሁን ክሌም ማድረግ ስትፈልጉ ግን ምን ይላችኋል? ቬሪፋይ አድርጉ ይላችኋል። አሁን እዚህ ጋር ነው እንትኑ ቬሪፋይ የሚደረገው ይውላችሁ እዚህ ጋር ነው። እሺ ቬሪፋይ ስታደርጉ ላስት ኔም እዚህ ጋር አሁን ለምሳሌ ላስት ኔም የሚለው የአያታችሁ ስም አስቀምጡ። የአያታችሁ ስም ፈረስት ኔም የሚለው ደግሞ የራሳችሁ ስምና የአባታችሁ ስም አስቀምጡ። ለምሳሌ እኔ አሁን አንድ ወይ ደግሞ የሆነ ሰው አሁን አበበ የሚባል ሰው ካለ አበበ ቶለሳ ኪዳኑ ከሆነ ለምሳሌ ኪዳኑ የሚለውን ከላይ የአያቱ ስም ይሆናል። አበበ ቶለሳ የሚለው ደግሞ ከታች ይጻፋል ማለት ነው። ከዛ ያው እዚህ ጋር ጾታችሁን ትመርጣላችሁ። ከዛ ናሽናል አይዲ ነው አይደለም እዚህ ጋር ያው መምረጥ ነው። እዚህ ጋር ናሽናል አይዲ፣ ፓስፖርት፣ ድራይቪንግ ላይሰንስ የሚላለ ናሽናል አይዲ ካላችሁ ናሽናል አይዲ፣ ፓስፖርት ካላችሁ ፓስፖርት፣ ድራይቪንግ ላይሰንስ ከሆነ ደግሞ ድራይቪንግ ላይሰንስ ትመርጣላችሁ። ከዛ አይዲ ነምበር እዚህ ጋር ታስቀምጣላችሁ። አይዲ ነምበራችሁ ማለት እንትን ናሽናል አይዲ ላይ ከሆነ የመጀመሪያው ላይ የመጀመሪያ ፔጅ ላይ ከታች ቁጥር አለ። እሱን ቁጥር ታስቀምጣላችሁ። ከዛ በኋላ ፍሮንት አይዲ ማለት ያው የመጀመሪያ የናሽናል አይዲ፣ ከዛ ባክ አይዲ ደግሞ ከኋላ ያለውን ፎቶ ማንሳት ነው እዚህ ጋር ማለት ነው። ከዛ በኋላ አይ ሃቭ ሪድ ኤንድ ፉሊ አንደርስታንድ ትሉታላችሁ እዚህ ጋር። ከዛ በኋላ ራሳችሁን ፎቶ ያነሳችኋል ማለት ነው። ከዛ ጨረሳችሁ 24 ሰዓት መጠበቅ ነው ማለት ነው።